አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የሀያት ዩቲዩብ ቻናል ቤተሰቦች ሰላም ብያለሁ። እንዴት ናችሁ? ሁሉ ሰላም? እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ዛሬ ደግሞ ማለት ነው ይቃማ አሰርታችሁ ማለት ነው ይቃማ ማሰራቱ ጥሩ ነው፣ ሀይር ነው፣ አሪፍ ነው ማለት ነው። ግን አንዳንድ እህቶቼ ማለት ነው ወይም ጓደኞቼ ትገርሙኛላችሁ ማለት ነው። ሰው ማለት ነው የመጀመሪያውን ማንነቱን ነው ሁልጊዜም ማለት ነው ያንን ማንነት ሊረሳ አይችልም ማለት ነው። መጀመሪያ ላይ ያሳለፋችሁን ስቃዮቹን ሆነም ደስታዎችን መርሳት የለበትም ማለት ነው። ዛሬ ላይ ብዙ ዋጋ ከፍላችሁ ይቃማ አሰርታችሁ ይቃማ አሰርተን በ1200 ብር አንሰራም ለምትሉ እህቶቼ ማለት ነው ኢጃዛ ቤት ተቀምጣችሁ እሺ ምንድነው የሚገኘው? ምንድነው የሚበላው? ምንድነው የሚላሰው? እና ማለት ነው የሰው ልጅ ባለው አየር ሁኔታ ነው ማለት ነው ነገሮችን ማስተካከል የሚችለው። እኔ ከአሁን ላይ ይቃማ አሰርቻለሁኝ በዚህን ዋጋ መስራት አልፈልግም እያላችሁ ራሳችሁን ለምትጎዱና ይሄን አስተሳሰብ ባታስቡት እንደሚጎዳችሁ ነው ማለት ነው። እና ብዙ ልጆች ማለት ነው ማሻአላህ ተባረከላህ ሳውዲ ይቃማ እያስተካከሉ ነው እያሰሩ ነው ማለት ነው። ግን ካሰሩ በኋላ ኩራት ነው የሚባለው እና ደሞዝ ትንሽ ነው አንገባም እያሉ ማለት አንዳንድ ሰዎችን ጠንክረው የሚሰሩ ምንም የማይንቁ እነዛም ማለት ነው በጥሩ ደሞዝ በጥሩ ክፍያ ስለምገባ ብር አበድሩኝ እያሉ ለሚለማመጡ ማለት ነው። ከመለማመጥ ይልቅ ነገሮች እስከሚስተካከሉ ድረስ በአሁኑ ሰዓት ማለት ነው የሰው ልጅ ስትለምኑትም ሆነ ስንለምን ማለትም አሁን ለምሳሌ እኔ ጠንካራ ከሆንኩኝ እሷ እንዴት ነበረች ምናምን አለ አይደለ እንጠናናለን ራስ በራሳችን እና እሷ በቃ እንጃ ምን ማለት እንዳለብኝ አላቅም ብቻ ትረዱኛላችሁና ዝም ብላችሁ ማለት ነው እናንተ ራሳችሁን ጠብቃችሁ እኛ ደግሞ ማለት ነው ይሞላልናል እያልን ተፍ እያልን ከነገ ከዛሬ ለመጣላት ለመቀየም የምትፈልጉ ጓደኞቻችን ወይም እህቶቻችን ተው፣ ጥሩ አይደለም። ለእናንተ ነው እንድትማሩበት ማለት ነው የምነግራችሁና ስለዚህ ስራ ክብር ነው፣ ወተናል መስራት አለብን ማለት ነው። ስለዚህ ከሰው ከመለመን ቢያንስ እንኳን ነገሮችን ያው በጀማዓ መሰለኝ አፈላልጋችሁ ምትገቡ ኢጃዛ ቤት ቁጭ ብላችሁ ከምትሰቃዩና ሰውን ከመለመን ይልቅ ባለው አየር ገብታችሁ ስራችሁን እየሰራችሁ ማሻአላ ይቃማው ታድሷል። ኢንሻአላህ ደግሞ ቀስ ብሎ ጥሩ ነገር ይዞ እስከሚመጣ ድረስ ስራችሁን ብሰሩ አሪፍ ነው ባይነኝ ማለት ነው። እና ስለዚህ ሰውም ጋር ባትጣሉ ስጡኝ አትስጡኝ ከል ያልሰጠኝም ደውዬለት ነበረ ምናምን ከማለት ይልቅ ይቃማ ስላለ ብቻ ሊያኮራ አይገባም፣ መሰራት አለበት በተገኘው ነገር። ያኔ በ1000 ብር ሀቂቃ ለራሱ 1000 ብር አሁን ላይ ነው የሆነው። ድሮ ታስታውሳላችሁ ሳውዲ ላይ ማለት ነው ስንገባ 800 ብር ነበር የሚከፈለው። ያው ከአመት 2 አመት እንደዛ እየቆየን ደሞዝ ጭማሪ ሰዎቹ ጥሩ ከሆኑ ነው የተሻሻለው ማለት ነው። አሁን ላይ ደግሞ 1200 ብር ቢሰራ ምንዛሬ ማሻአላህ ጥሩ ላይ ስለሆነ ምንዛሬ ሊያነሳ ይችላል ማለት ነው። ስለዚህ ስራችንን በአክብሮት መስራቱ የተሻለ ነው። የሰው ልጅ ሆነን ኢቃማ ስላሳደስን ብቻ ልንኮራ ልንጠየፍ ስራ ልንንቅ አይገባም። ስራን የናቀ ሰው በኋላ ላይ አስቸጋሪ ነው ማለት ነው። ከመለመን ይልቅ ዝቅ ብሎ ሰርቶ ዝቅ እንደ ጊዜው ነው ከፍ እንደምንም የሆነ ብቻ ተረት አለው። ያንን ተረት እኔ ባልችለውም ሲባል ትሰማላችሁ። በጥቅሉ ሰው ጋር ለመጣላትና ሰውን ምን ብዬ ይሄን ብዬ አስቀየምኩት ተጣላሁት ከማለት ይልቅ ስራችን በአክብሮት ሰርተን አገራችን ለመግባት ዝግጁ መሆን አለብን። ያለውን ነገር አጠረቃቅመን
ወደ ሀገራችን መመለስ ጥሩ ነው። ስራ ክቡር ነው። ስለዚህ በ1200 ብር ተቀጠርኩኝ ብላችሁ ራሳችሁን ዝቅ አታድርጉ። ኢቃማ ማሰራታችሁን እናውቃለን። ጥሩ ነው። ማሻአላህ ጠንክሩ። ኢቃማ ስለተሰራ ደመወዙ ዝቅ ስላለ ምንም ፋይዳ የለውም። ኢቃማውን ይዞ በደንብ ካልሰሩበት ከባድ ነው፣ አስቸጋሪ ነው ለማለት ነው። እና ማለት ነው እንደዚህ ኢቃማ ይዛችሁ እኛን ለማናደድ በዚህ አጋጣሚ ለምትሞክሩ እህቶቼ አትክሩ። ሁሉም ነገር አያኮራም። ዱንያ ጠፊ ነው። ሊያኮራ አይገባም ማለት ነው። ስለዚህ በያዛችሁት ነገር ተብቃቅታችሁ ሰርታችሁ ራሳችሁን ለመቀየር ዝግጁ መሆን እንጂ እንደዚህ ነው ማለቱ ምንም ፋይዳ የለውም ማለት ነው። እና ደግሞ በዚህ አጋጣሚ ኢቃማልኝ ከሆነ መምጣት እችላለሁኝ፣ መንቀሳቀስ እችላለሁኝ ስትሉ ደግሞ ድንገት ሹርጣ ሆዬ ማለት ነው መቼም ኢቃማ ስላለን አንያዝም ነው። ይሄ እንኳን ሹርጣም ላይ ይዝ ይችላል መሰለኝ። እና አንዳንዶቹ ደግሞ ማለት ነው በጥቅሉ አሁን ሳውዲ ላይ በጣም ከባድ ሆኖ የተገኘው ኢጃዛ ቤት፣ እናንተ የምትከራዩት ኢጃዛ ቤት ማለት ነው። መጥፎ ልጆችም ጥሩ ልጆችም ሊኖር ይችላል። ኢጃዛ ቤት ከሆነ በአንድ ላይ ነው መቼም ጀማዓ የምትሆኑት። እኔ ምንም ያን ያህል ወጥቼ ባላየው ከእናንተ ወሬው ይመጣልናል ማለት ነው። እና ስለዚህ ተፍቲሽ ነው የሚባለው። ምንም ሳሰሩ ተይዛችሁ እንዳትገቡ። ኢጃዛ ቤትም ስትቀመጡ ጥሩ ኢጃዛ ቤት ጥሩ ጀማዓ መርጣችሁ መቀመጥ አለባችሁ። ግን እኔ ተቀመጡ ማለት ሳይሆን የሰው ልጅ እስከወጣ ድረስ ባለው አየር ሰርቶ ራሱን መቀየር አለበት እንጂ ስለተመቻቸላችሁ ኢጃዛ ቤት ተቀመጡ ማለት አይደለም። የቅናትም አይደለም፣ ሌላ እንዳይመስላችሁ ማለት ነውና ስራ ብሰሩ አሪፍ ነው ጥሩ ነው በማለት ነው። የዛሬው መልእክት ይህን ይመስላል። ለነሱ በውስጥ ለምን አትነግራቸውም ልትሉኝ ትችላላችሁ። ለኔም ደግሞ አስተማሪ ነው በማለት ቻናሌ ላይ እንዲቀመጥና ማስታወሻ ስለሆነ እነሱ በውስጥ መስመር መተው አዛ ስለሚያደርጉኝ በዛውም በዚሁ ግልጽ ይሁንላቸው። አንዳንድ ሰዎች የሚማሩበታል በማለት ነው። እሺ እነሱንም ሳልመክር አልመጣሁም። ነግራቸው መክራቸው አልሰማኝ ስላሉ ነው። ደግሞ ጉንፋኑም አልለቀቀኝም። እኛ ጉንፋንም እየያዘን እየናፈቅንም እየደከመንም ለብዙ ነገር እየሆንም ደግሞ ሳንንቅ አልሞላልንም ማለት ነው። ተፍ ተፍ እያልን ነው። እና ስለዚህ እነሱ ደግሞ እያረፉ ጥሩ ሁኔታ ላይ ሆነው ሲቸገሩ ይላሉ ማለት ነው። ደህና እንቅልፍ እንኳን በደንብ እየተኙ እረፍት እያገኙ፣ እኛ ግን ማለት ነው ኮንትራት ቤት ያለ ነው ከስንት አንድ ነው እረፍት የምናገኘው። በተለይ አሁን ላይ ደግሞ ትምህርት ተዘግቷል በየሁሉም ቦታ። አላቅም ብቻ ይመስለኛል ሳውዲና እኔ ያለሁበት ሀገር ያው ትምህርት እንደተዘጋ አውቃለሁ፣ ይነግረውኛል። አንዳንድ ቦታ ላይ ሊሆን ይችላል ዝሮ ማለት ነው። ይህን ሁሉ መከራ ይህን ሁሉ ስቃይ እየሰራም ማለት ነው በውስጥ ጋር መተው ይህን ያህል ስጭኝ ኢንሻአላህ ኢቃማዬን አስተካክያለሁኝና እከፍልሻለሁኝ ይላሉ ማለት ነው። ስለዚህ ለነሱ እኛ ያለንበት ሁኔታ አልፈውት ነው እዚህ የደረሱት። ያንን ሁኔታ ረስተው እኛ ጋር ማለት ነው ይበጣጠሱብናል። ብቻ አላህ ለኛም ቀን ይስጠን። እነሱም ደስ እንዳላቸው ለሁሉም ጊዜ አለው አይደለ? ለኛም ጊዜ ይመጣ ይሆናል ኢንሻአላህ። ብቻ እንጠንክር። ስለወጣን ኢቃማ ስላሰራን ጠንካሮች ማለት አይደለም፣ ስለተሰራም አይደለም። አላህም ሲጽፍልን ሲፈቅድልን ነው። ስለዚህ መጠንከር እንዳለብን ነው የዛሬው ቪዲዮዬ ሊያስተምራችሁ የሚችለው ኢንሻአላህ ማለት ነው። ያው በደንብ እንደሚያስተምራችሁ እንደምታዳምጡ ተስፈኛ ነኝ። ስለዚህ ከዚህ ቪዲዮ ተማሩበት ብዬ ግብዣዬ ሆኗል የዛሬው ቪዲዮዬ ለእናንተ። ስለዚህ ጠንክሩ ኢንሻአላህ። እኛም ደግሞ ማለት ነው ኢቃማ ወድል እንኳን ተበቃቅቶልን ብናሰራው
ያለንበትን ማንነት አንረሳም። ግን ኢንሻአላህ እኛም እናሰራለን ማለት ነው። ያ ጀማ አብሽሩልኝ፣ ሊሰማችሁ እንዳይገባ አንዳንድ ልጆች ኢንሻአላህ ለሁሉም ጊዜ ያለው ሀገራችን ስንገባ እኛም ፈታ እንላለን። እስከዛ ባለው ግን ጠንክረን ግባችን መድረስ አለብን። ሰላም አለይኩም ወራህመቱላሂ ወበረካቱ።